አዴ ራሱ እነ ዴቪን እነ ለሊን እነ ባርኮትን ተሰብስበን ሄደን እንጠይቀው እያለችው ነበር ለዴቭ ማለት ነው። ዴቭ ደግሞ አይቻልም እያላት ነበር። እሷ ደግሞ በጣም ጥሩ ሰው ነው፣ በጣም መልካም ሰው ነው፣ እናንተ ስለማታውቁት ነው እንጂ በአዛን በጣም ልቡ ተሰብሯል፣ በጣም ተጎድተዋል ብላ እንደምንም እነ ዴቭን እንግዲህ አሳምና ሰብሰብ ብሎ ሊሄዱ ነው ማለት ነው። ቤዛ ደግሞ ያው እንግዲህ እሷ ቤዛ ይመስለኛል እንግዲህ ከኋላው ምን እንዳለ እስካሁን ድረስ ባላቅም ቤዛ እንግዲህ ተንኮል የምታስብ ይመስለኛል። ምክንያቱም ኤላንም የተጠጋችው የሆነ ምክንያት አላት እና የሆነ ምክንያት አላት ብዬ አስባለሁ። ያው እንግዲህ ባለፈው ላይ እንደነገርኳችሁ ከሆነ ከኤላ ብር እንድታበድረኝ ብላ ጠይቀዋለች። እሱ ደግሞ ያው እስካሁን ድረስ ግን እኔ ብር አለኝ ግን የአባቴ ብር ዝም ብዬ አንስቼ ከምሰጥ ምናምን ብሎ ግራ ገብቶታል ማለት ነው። ነገር ግን ለለሊ አማክሯታል። እሷ ደግሞ ተረጋጋ፣ ምን ፈልጋ ይሁን ከኋላ ምንድነው ያለ ምንድነው እርግጠኛ እንሆናለን። እርግጠኛ ከሆነን በኋላ ብሰጠው ይሻላል። አሁን ግን ተረጋጋ፣ አትቾክል። ቤዛ በደና አትመስለኝም። የሆነ የፈለገችው ነገር ያለ ይመስለኛል። ነቄ ናት ግን ለሊ ማለት ነው። በጣም ነቄ ናት ማለት ጥይት ናት። ግን ቅናት አለባት፣ ትቀናለች በጣም ማለት ነው። እሱ ሰው የተሰጣትን የራሷን እንጀራ መጠበቅ ግዴታ አለባት። ምክንያቱም ብትቀናም አልፈርድባትም ለሊ። ምክንያቱም እዛ ጋ ሊዱ አለች፣ እዚህ ጋር ደግሞ ቤዛ አለች። ቤዛ ባርኮትን የምትወዱ የምታፈቅረውም አይመስለኝም። ምክንያቱም ሰው ላይ ኤላ ነው። ስትሄድም በሆነ አጋጣሚ እሱን አቅፋ ለሊ ማስቀናት ነው የምትፈልገው ማለት ነው። አቋሟም እንደዛ አይነት ነገር ይመስለኛል ማለት ነው። ግን ደግሞ የሆነ ያሰበችው ወይን ገንዘብ ነገር ተቀብላ ለመካድ ብቻ የሆነ ያሰበችው ሴራ ነገር ብቻ ከጀርባው አለ ማለት ነው። ምክንያቱም አሁንም አብረን እንሰራለን ብላል ናኦል ለሊልና ሊዱንና አይዴን ጠብቅልኝ፣ ምንም ነገር ክፉ ነገር ቢታደርግባቸው ወዮልሽ ስላት፣ ይልቁንስ እንስማማና ከዛ በኋላ እኔ ማነው ይሄ ኤላን በእጄ እስከሚያስገባ ድረስ ምናምን እያለችው ነበር ማለት ነው። ስለዚህ ይሄ ማለት የሆነ የጠነሰሰችው ወይም ደግሞ ያሰበችው ተንኮል ከጀርባ አለ ማለት ነው። ምክንያቱም ቤቴ በኢዳ ተይዞ ገንዘብ አለብኝ፣ ለሱ ነው ገንዘብ የሚፈልጉ ነው ያለችው ማለት ነው። ስለዚህ የሆነ ሰው ኢዳ ውስጥ ለመክተት ያሰበችው ነገር ይኖራል። ወይም ደግሞ ኤላ ቤት አለ፣ ገንዘብ አለው፣ የሀብታም ልጅ ነው። ወይንም ደግሞ እሱን ክሳራ ነገር ለማድረግ የሆነ ነገር ላይ ለመጣል ብቻ የሆነ ነገር ያሰበችው ነገር አለ ብዬ ነው የማስበው። ይሄ እውነተኛም እሱንም ወደ እሱንም አፈቅራ አይመስለኝም ኤላን ማለት ነው። ለሊ ግን ጎበዝ ስለሆነች ተጠራጣሪ ናት፣ ተጠራጥራለች። ምክንያቱም አትቅኝ፣ ቅናት አቁሜ እያላት ነው ኤላ ማለት ነው። ነገር ግን እሷ ወዳ አይደለም። ምክንያቱም እዚህ ጋር ሊዱ ኤላ ያለች ሁሌ ትመላለሳለች እዛ፣ ቤዛየውም እንደዛው። ስለዚህ ምን ታድርግ? እንጀራዋን እያየች መቼም አትቀማም። ለሊ እውነቷን ነው። እንግዲህ ቅናት ቢጤ ቢኖርባትም የራሷን እንጀራ የተሰጣትን የራሷን አዳም ራሷን መጠበቅ ያለባት ማለት ነው ይመስለኛል። ሊዱ ደግሞ ናኦልን እሷ ያው እንግዲህ ዝም ብላ ተጫዋች ምናምን እንደዚህ ምናምን ስለሆነች የትኛውም ማፍቀር የትኛውም መተውም እንዳለባት እሷ ብዙም እንትን አትልም። ብቻ የሆነ በቃ ዝም ብላ መቅረብ ነው ማለት ነው። እና አሁን ደግሞ ናኦልን የቀረበች ይመስለኛል። በእርግጥ ናኦልን ብታፈቅረው ወይም ደግሞ ቢያፈቅራት ሁለቱ ይመቻቻሉ ማለት ነው። ምክንያቱም ያኛውም እንግዲህ ምናልባት እሱንም አውቆ ሸውዶ ደብቆት ካልሆነ በስተቀር የለችም ብሌን ሞታለች ምናምን ብለውታል ማለት ነው። እውነት እንደዛ ከሆነ
ማንም ከጎኑ ሰው ከሌለ ከሊዱ ጋር ይመቻቻሉ ብዬ አሰብኩኝ ማለት ነው። ነገር ግን ምቀኛ አለ መሀላቸው ላይ። እዚህ ጋር ፍቅር አለች፣ እዛ ጋር ቤዛ አለች በለው። ስለዚህ ምቀኛ ብዙ ነው በዛባት ማለት ነው። እና ፍቅር ዛሬም ምቀኝነቷን ተንኮሏን አልተወችም። ዛሬም ሆነ ነገር ታስባለች። ዛሬም አዴን ለማስወጣት ትፈልጋለች። አዴን ከዛ ቤት የሚያስወጣላት ብቻ ነው የምትፈልገው ዛሬም ማለት ነው። እሷ ግን ፍቅር ግን ወንድሟ ባርኮት ቤዛ እንዳልወደደችው ወይም ደግሞ እንደማታፈቅረው ደርሳበታለች። የሚገርማችሁ ነገር ማለት ነው። ምክንያቱም ወንድሜን አትወደውም። የሆነ የፈለግሽው የጠነሰሽው ሴራ አለ እንጂ ወንድሜን አታፈቅርም ይላታለች ማለት ነው። ስለዚህ እሷ ደርሳበታለች። ባርኪ ደግሞ የቤዛ ብር አለበት ይመስለኛል። እንግዲህ ብርሽን እስከምሰጥሽ ድረስ አደራሽን ታገሽኝ እያላት ነበረ ባለፈው ማለት ነው። እና ለዛም ይሆናል እሱ ባርኮት ደግሞ ቶሎ ነቂ አይደለም፣ ቶሎ አይኑን ከፍቶ የሚያይ አይደለም ማለት ነው። ፍቅር ግን ያው ታውቃላችሁ ወደው ነው የምትነቃው፣ ወደው ነው እንትን የምትለው። ቤዛ ራሱ አሁን አዴን ምነቅልልኝ እያለች ነው። ምክንያቱም ባርኮትን ታፈቅራለች ወይንም ደግሞ ፍቅረኛ ሆነች ብላ ትግስት ማናት ፍቅር ከዚህ በፊት ተናግራ ስለነበር ጥርጣሬ ያላት አሁንም ማለት ነው። ስለዚህ አዴን ባገኘችው ምክንያት ማስወገድ ትፈልጋለች እሷም ማለት ነው። ነገር ግን እንግዲህ አዴ የምትወደውና መልካምነቷ ይጠብቃታል ሁሌ ማለት ነውና ባለፈው ማይታችሁታል። አዴ ከፍቅር ጋራ እንደዛ ስታሰቃያት እንደዛ ክፉ ቃላ ስትናገራት ነበረ ማናት ሊዱም ማለት ነው። ባጨክንባትም ግን ደግሞ እሷ ታፍናለች ሲባል አምና ነው እና ኦልን ተከትላ ሊዱ ያለችበት ቦታ ድረስ ሄደችው ማለት ነው። እና እንደውም አብራ ህይወቷን አሳልፋ ለመስጠት ዝግጁ ሆና ነበር ለሊዱ ስትል ማለት ነው። እና ስለዚህ ውህነቷና መልካምነቷ ይጠብቃታል እንጂ ምቀኞቿ በዛም በዚህም ነው የበዙባት ማለት ነው። ነገር ግን የአዴ ህይወት ራሱን የመጨረሻ ላይ ያሳስበኛል። የሚገርማችሁ ነገር ማለት ነው። ምክንያቱም አሁንም ቀጣሌ ላይ ምን እንደምናይ አላቅም። እናቷ ደውላለች። ደውላ አባዬ ምን ሆነ እያለች ነበር ማለት ነው። አባቷ ምናልባት ወይ አባቷ ሌላ ሰው ሊድራት እየፈለጋት ነው ሲባል ሰምቻለሁ። ምናልባት በሆነ ወይ ታምማለሁ ወይ ነገር ሆኛለሁ ብሎ በምክንያት እንዴት ትሄድ? ምክንያቱም ጫፏን አላገኘም። የት እንደምትሰራ የት እንደምትኖር አያውቅም አባትየው ማለት ነው። በምክንያት እንድትሄድ ፈልጎ ይሁን እውነት ደግሞ ሆነ ነገር ታሞ ይሁን ብቻ አይታወቅም። እንግዲህ ምን ይዞ እንደሚመጡ አናውቅም ማለት ነው። እና አዴ ምንድነው እንትን ያለች አሁን እዚህ ጋር ኪንጎ ነው ማን ነው እሱ ራሱ አሁን ከመጀመሪያ ጀምሮ ነው ስከታተላት ስጠብቃት የነበረው። ዴቭ እዚህ ጋር አለ። ባርኮት እንኳን እንግዲህ ቤዛ አለች። ባርኮት ግን ዛሬም እንትን እላታል። ግን ደግሞ ቤዛ አለች። እዚህ ጋር ንጉስ አለ። እዚህ ጋር ብቻ የአዴ ህይወት ራሱ መጨረሻ ላይ ምንድነው የሚሆነው? እሷ ግን አሁንም የምታስበው ሰርታ ራሷን መቀየር፣ ቤተሰቦቿን መቀየር ነው ሀሳቧ ማለት ነው የአዴ። ለማንኛውም አዴን እንግዲህ መልካም ነገር ያጋጥማት መጨረሻ ብለን ነው የምናስበው። የሚቀጣይ ደግሞ የአዴ አባት ምን ሆነው ይሁን ምንድነው ምን ሰማ የሚለውን ነገር አብረን የምናይ ይሆናል ማለት ነው። ውድ ቤተሰቦቼ በቀጣይ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላም ዋሉልኝ እላችኋለሁ። ውድ ቤተሰቦቼ የምወዳችሁና የማከብራችሁ ላይክ አድርጉኝ። ሰዎችንም ደግሞ ሄዳችሁ የአዴ ድራማ ይሁ ተከታተሉ ማለት ነው። እና ባለፈው የሚለቀቁላችሁ ነገር አለ፣ እሱንም ተከታተሉ። አጀማመሩ በጣም አሪፍ ነው። እኔ እሱንማ መጨረሻውን ለማየት ጓግቻለሁ ማለት ነው ውድ ቤተሰቦቼ። እና መልካም ቆይታ ይሁንላችሁ ባይ